እስኪ ይህንን እናስብ። ጉልበታችንን በሚያሟጥጡ ጥያቄዎች እንኳን ሳይቀር ሁል ጊዜ እሺ እንላለን። አንድ ሰው ሲሰድበን ግጭትን ላለመጋፈጥም ዝም እንላለን። በጊዜ ሂደት በውስጣችን እነኚህ ሁኔታዎች ቅሬታን ይፈጥራሉ። ከዚያም ወደ ቁጣና ለራስ ያነሰ ግምት በእኛ ላይ ይታያል። እነኚህ ደካማ ድንበሮች ወይም የግል ወሰኖች ዊክ ባውንደሪ ስላለን የሚመጡ ውጤቶች ናቸው። ዛሬ በዚህ ቪዲዮ ጠንካራ ድንበሮች እንደሚያስፈልገን የሚያሳዩ 5 ምልክቶችን እነግሮታለሁ። አንደኛው ከአቅም በላይ ኃላፊነት መውሰድ ወይም ሰዎችን ለማስደሰት መሞከር ፒፕል ፕሊዚንግ ነው። ለዚህ እንደ ምሳሌ የሚሆነው ሰዎችን ስራ ለመስራት በሚጠይቁን ጊዜ ሁሉ ጊዜ መስማማት ነው። ከአቅም በላይ እንደሆነብን ቢሰማንም ግለሰቡን ላለማስቀየም ወይም አይሆንም ማለት እንደ ክፋት ወይም እንደ ንፍገት ስለሚሰማው ሊሆን ይችላል። ሁላችንም የራሳችን ማንነት አለን። ይህም ያለፈ የአሁንና የወደፊት ጊዜን አጣምሮ ዓላማ የሚሰጥ በጭንቅላታችን ውስጥ ያለ ለራሳችን የሚነገር ታሪክ እንበልና በእርሱ ማንነት ውስጥ እኔ ራስ ወዳድ አይደለሁም የሚል እሳቤ አለ። እንዲሁም ራስ ወዳድነት ማለት ማድረግ የሚችሉትን ነገር አልችልም ማለት እንደሆነ ያምናል። ምንም አይነት ምክንያታዊ ያልሆነ ጥያቄም የለም ብለው ያስባል። እንዲሁም አንድን ነገር የማድረግ ችሎታው ካለው አልችልም ማለት ተገቢ ያልሆነ ነው ብለው ያስባሉ። አልችልም ማለት ሌሎችን መከልከል እንደሆነም ያምናሉ። ይህንንም ያመኑት ይህን አይነቱን አመለካከት በአርአያነት ከሚመለከቱት ሰው ወይም ከሚያከብሩት ሰው ስለታየም ሊሆን ይችላል። ይህም የግድ በልጅነት ጊዜ ብቻ መሆን የለበትም። ጠንካራ ስብዕና ካለው ሰው ጋር ከነበሩ የአዋቂነት ግንኙነትም አልችልም ማለት ራስ ወዳድነት እንደሆነ ተረድተው ሊሆን ይችላል። ወይም ለሌሎች ሰዎች ስሜት በጣም ስስ በመሆኑ የሰዎችን ማዘን ማየት ችሎታው ዝቅተኛ ሊሆን ይችላል። ምንጮ ምንም ይሁን ምንም አመለካከቱ እንዲህ ከሆነ ከአቅም በላይ ለሆኑ ነገሮች ራሱን አሳልፈው ይሰጣሉ። እንዲሁም የሌሎችን ቅሬታ ለማስቀረት ሲሉ ማድረግ የማይፈልጓቸውን ነገሮች በግዴታ ያደርጋሉ። ስለዚህ ጉዳይ ምን ማድረግ ይችላሉ? ድንበሮችን ማጠናከር ደጋግመው የሚሰሩበት ሂደት አይትሬቲቭ ፕሮሰስ መሆኑን ሁል ጊዜ ያስታውሱ። ትናንሽ ለውጦችን ያደርጉ፣ ከዛም ማሻሻሉን ይቀጥሉ። አይሆንም የማለት ጥንካሬ የሚመጣው ፍላጎቱን፣ ምርጫውን እና እሴቱን አስቀድሞ በመለየት ነው። ይህ ለምን አይሆንም እንደሚሉ ለራስዎ ማስታወስ ይረዳዎታል። የእርሶ ፍላጎት ወይም እሴት አይሆንም ለማለት እንደ በቂ ምክንያትም ያገለግላል። በመቀጠል ብዙም ተጽዕኖ በማያመጡ ሁኔታዎች ላይ አይሆንም በማለት ይጀምሩ። እነዚህ በግሎ ላይ ዝቅተኛ ተጽዕኖ ያላቸው ነገሮች ሊሆኑ ይችላሉ። በትናንሽ ነገሮች አይሆንም ማለቱ በትላልቅ ነገሮች ላይ አይሆንም ለማለት በራስ መተማመን እንዲገነቡ ይረዳዎታል። አይሆንም ማለት ቀላል ለማድረግ አስቀድሞ ምላሾችን ይለማመዱ። እንዲሁም አይሆንም ማለት ራስን የመንከባከብ ተግባር እንጂ ሌሎችን መግፋት እንዳልሆነ ለራሱ ያስታውሱ። ሁለተኛ፣ ለሌሎች ሰዎች ስሜት ተጠያቂ ሆኖ መሰማት ነው። ለምሳሌ ሌሎች እንዳይናደዱ ሁልጊዜ መጨነቅ እና የራስን ደህንነት መስዋዕት ማድረግ የሰዎችን ደስታ ለመጠበቅ ባህሪውን መቀያየር ሊሆን ይችላል። ለዚህ መፍትሄው የሌሎችን ስሜት መቼ እየተጋሩ እንደሆነ በማስተዋል ራስን የማወቅ ብቃት ማሳደግ ነው። በእርሱ እውነተኛ ስሜትና ሌላው ሰው በሚሰማው ስሜት መካከል ያለውን ልዩነት ይለዩ። ለሌሎች ሰዎች ስሜት ተጠያቂም እንዳልሆኑ ለራሱ ማስታወስ ይኖርቦታል። ሶስተኛ፣ የግል ፍላጎቶች ወይም አመለካከቶችን መግለጽ አለመቻል። ለምሳሌ በግንኙነት ውስጥ ፍላጎቱን ወይም ሐሳቡን አይገልጹም። የራሱ ፍላጎት ችላ ማለት የሌላኛውን ሰው ፍላጎት ብቻ መከተል ይሆናል። ይህ ደግሞ በጣም የተለመደ ነው። ግጭትን የሚፈሩ ከሆነ ሌላውን ሰው ከመቃወም ይልቅ እርሱን ተከትሎ መሄድን ይመርጣሉ።
እዚህ ጋር ማድረግ የሚችሉት አንድ ነገር አለ። ፍላጎቱን እና አመለካከቱን በግል ማስታወሻ ደብተር በመጻፍ ወይም በማሰላሰል መለየት ይጀምሩ። ክርክርን ወይም መፍረድን በመፍራት ሳይገልጿቸው የቀሩ አመለካከቶችንም ያስቡ። እነኛ አመለካከቶች ደጋፊና ግልጽ አእምሮ ባላቸው ሰዎች ፊት መናገርን ይለማመዱ። ይህ ልምምድ ውጤቱ በማይታወቅባቸው ሁኔታዎች ውስጥ ሐሳቡን ለመግለጽ ጥንካሬን ይሰጡታል። አራተኛው ለራሱ ቅድሚያ ሲሰጡ የጥፋተኝነት ስሜት መሰማት ነው። ይህም አይሆንም ማለት ካለመቻል ጋር የተያያዘ ነው። አልችልም ሲሉ ወይም ለማለት ሲያስቡ ከፍተኛ የጥፋተኝነት ስሜት ይሰማዎታል። ለራሱ ጊዜ ሲሰጡ ጥሩ ስሜት አይሰማዎትም፣ ምክንያቱም ያን ጊዜ እንደማባከን ወይም ለሌሎች ዝግጁ አለመሆን እንደ ራስ ወዳድነት ስለሚቆጥሩት። ለምሳሌ እርሱ አካውንታንት ነዎት እንበል። በስራ ጫናው ወቅት ሆነው ጓደኛው ስለ ታክስ ጉዳይ እንዲያማክሩ ቢጠይቁ ወይም የማያውቁትን የጓደኛውን እህት እንዲረዱ ቢጠየቁ በስራ ውለው ዝለው መጥተው ረፍት በሚፈልጉ ሰዓት ረፍት ለማድረግ ሲሉ አልችልም ይላሉ። ነገር ግን ጓደኛውን በመከልከሉ ምክንያት የጥፋተኝነት ስሜት እየተሰማው ረፍቱን በደንብ ላይ ያጣጥሙ ይችላል። እዚህ ጋር ማድረግ የሚችሉት ነገር ለጥፋተኝነት ስሜት የሚዳርጉትን ሐሳቦች መሞገትና በምትኩ ራስን መንከባከብ አስፈላጊ መሆኑንና ግልጽ በሆኑ አዎንታዊ ንግግሮች በመተካት ነው። ራስን መንከባከብ ለሌሎች ሰዎች የበለጠ ዝግጁና ደጋፊ እንዲሆኑ እንደሚረዳዎት ይረዱ። አምስተኛ ጆን ያለ ጊዜው ወይም ላልተገባ ሰው ማጋራት ነው። በዚህ ሁኔታ መተማመን ሳይገነባ ሚስጥሮችን ወይም የግል ታሪኮችን አግባብ ባልሆኑ ቦታዎች ይናገራሉ። መፍትሄውም ለማን ምን አይነት መረጃ ማጋራት እንዳለቦት ዝርዝር ማዘጋጀት ነው። ለመጀመሪያ ያህል ስለነኚህ ጉዳዮች ከመናገሩ በፊት ደጋግመው ያስቡ። የጤና ሁኔታ፣ የቤተሰብ ችግር፣ ያለፈ የስነ ልቦና ጠባሳ፣ ያለፈ የፍቅር ግንኙነት ችግር፣ የፖለቲካ ወይም የሃይማኖት አመለካከትና የገንዘብ ሁኔታ። ይህ ዝርዝር ሁሉንም ያካትታል ማለት አይደለም። እንዲሁም እነኚህ ጉዳዮች በፍጹም አይነገሩም ማለት አይደለም። ነገር ግን እነኚህን ጉዳዮች ሌሎችን ሊያስጨንቁ ወይም ምቾት ሊነሱ ስለሚችሉ አስቀድመው ሁኔታዎችን ማመዛዘን ያስፈልጋል። ይህንን በንግድ ምሳሌ ስናየው ገና ላልተግባባ ነው ደንበኛ ምርት ለመሸጥ እንደመሞከር ነው። አንዳንድ ነገሮች ለሰዎች ለማጋራት የተወሰነ መቀራረብ ያስፈልጋል። እንዲሁም የግል ህይወቱ ሚስጥር ከመናገሩ በፊት ግለሰቡ የእርሱን እምነት ሊያገኝ ይገባል። ደካማ ድንበር ካሉት የትኛው መቼ መረጃ መናገር እንዳለቦት ለመለየት ይቸገራሉ። ለዚህ ነው ቆም ብሎ ማሰብ የተሻለ ቁጥጥር እንዲኖረው የሚረዳው። ስለተመለከታችሁን አመሰግናለሁ። በሚቀጥለው ጊዜ እንገናኝ።